ሺህ ጊዜ ተቸገሩ፣ ክርስትናችሁን ግን አትተው። እንዲህ ባለው ምድረ በዳ እግዚአብሔርን የተከተላችሁ እንዳትረሱ፣ እግዚአብሔር አይረሳችሁም። እናንተ ጥቂት ሰጥታችኋል፣ እግዚአብሔር ብዙ ይሰጣችኋል። እናንተ ይህን ቤት ተክላችኋል፣ እግዚአብሔር የዘላለም ቤት ተክሎላችኋል። እንዲህ ባለው ምድረ በዳ ረድኤተ እግዚአብሔርን እያቀረባችሁ እንደሆነ ይሰማኛል። እናንተ ናችሁ እያስጠለላችኋቸው ያላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዱ አባታችን መልአከ ሰላም ቀሲስ ሳሙኤል ለምዶብኝ ገዛ ሁሉ ጊዜ ቁጭ ስለሚሉ አዲስ አበባ ሜጄ ጉድ እንዳላፈላ ብቻ መልአከ ሰላም ቀሲስ ሳሙኤል፣ የተወደዳችሁ ካህናት፣ ዲያቆናት፣ ውድ ወንድማችን ዘማሪ ገዛኸኝ፣ የተወደዳችሁ የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአስራት ልጆች፣ የቅዱሳን ወዳጆች በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን ሰነበታችሁ? በምህረቱ የጎበኘን እንደ በደላችን ያልከፈለን እንደ ኃጢአታችን ያልተቆጣጠረን ይቅር ያለን አምላካችን እግዚአብሔር ይክበር ይመስገን፣ ይክበር ይመስገን፣ ይክበር ይመስገን። እንኳን አደረሳችሁ። ለጥቂት ደቂቃዎች የእግዚአብሔርን ቃል እንማራለን። ያው እንደምታውቁት ዛሬ ታላቅ በዓል ስለሆነ እዚያ በነበረው መርሃ ግብር ትንሽ ዘግየት ብለናል። በልዑል እግዚአብሔር ስም ይቅርታ እንጠይቃለን። ግን ደግሞ ከሁሉ በላይ በበረከት በረድኤት በቅዳሴው በምስጋናው ቆይታችኋልና የእናንተንም በረከት እግዚአብሔር ለእኛም ያድለን። መቸገርህን አውጋለሁ፣ ነገር ግን ባለጸጋ ነህ። ለ20 ደቂቃ ቢበዛ ለ25 ደቂቃ በዚህ እግዚአብሔር ቃል መነሻነት ጥቂት መንፈሳዊ ቁም ነገሮችን እንመካከራለን። ቅዱስ ዮሐንስ ራእዩ ላይ ምዕራፍ 2 ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰምርኔሱ ሊቀ ጳጳስ ለፖሊካርፐስ አሁን የጠቀስኩትን ቃል ብሎታል። የሰምርኔሱ ሊቀ ጳጳስ ፖሊካርፐስ ይባላል። አባቶቻችን ሁለተኛ ሄሬኔዎስ ብለው ይጠሩታል። እና ለሱ ነው መቸገርህን አውቃለሁ፣ ድህነትህን አውቃለሁ፣ ነገር ግን ባለጸጋ ነህ የሚለው እሱን ነው። ምን ሆኖ ነው መቸገርህን አውቃለሁ የሚለው? ምን ሆኖ ነው ደሃ ነህ የሚለው? ደግሞም ቃሉ ይደንቃል። ችግረኛ ነህ፣ ደሃ ነህ፣ ግን ባለጸጋ ነህ ይለዋል። ለምን ይመስላችኋል እንደዚህ ተቃራኒ ነገር የሚመስል እግዚአብሔር የነገረው? ይኸውላችሁ ይሄ ሄሬኔዎስ ሁለተኛ የተባለው ፖሊካርፐስ እና እሱ የሚመራት እሱ የሚያስተዳድራት እሱ በረኝነት የተሾመላት መንጋ ቤተ ክርስቲያን ድሆች ነበሩ። ገንዘብ የሌላቸው ምስኪኖች ነበሩ። ይሄ ብቻ አይደለም፣ ክርስቲያን በመሆናቸው የእግዚአብሔር ልጆች በመሆናቸው አይሁድ እና አሕዛብ ሁለቱም ጠልተዋቸው በስደት በፍልሰት የመጡ ናቸው። ሀብታቸውን ወሰዱባቸው፣ ንብረታቸውን ነጠቋቸው።
በፍልሰት በስደት የመጡ ክርስቲያኖች ናቸው። ሰነፍ ሆነው አይደለም ድሃ የሆኑት፣ መስራት አቅቷቸው አይደለም ችግረኛ የተባሉት፣ በስደት መኖር አቅቷቸው በክርስትናቸው ምክንያት ተጠልተው ስለተንከራተቱ ነው። በዚህ ምክንያት ነው ችግረኞች ያላቸው እና እግዚአብሔር ይህንን ሰው ነው መቸገርህን አውቃለሁ፣ ድህነትህን አውቃለሁ፣ ነገር ግን ባለጸጋ ነህ የሚለው። የተወደዳችሁ ክርስቲያኖች እውነት ነው ሀብቱን አጥቷል። እውነት ነው የዚህ ዓለም ገንዘብ የለውም። እውነት ነው የሚኖርበት ቤት እንኳን በማጣት የሚንከራተት ክርስቲያን ነው ያለው። ታዲያ እግዚአብሔር እንዴት ነው ባለጸጋ ያለው ካላችሁኝ፣ ችግር ቤት ቢያሳጣቸውም፣ ችግር ቢያሰድዳቸውም፣ ችግር የሚበሉት ቢያሳጣቸውም፣ ችግር ግን ክርስትናቸውን አላስተዋቸውም፣ ማዕተባቸውን አላስበጠሳቸውም። በብዙ ስቃዮች በብዙ ችግሮች መካከል ሃይማኖታቸውን አጽንተዋል፣ ምግባራቸውን አቅንተዋል። የዚህ ጳጳስ የፖሊካርፐስ ትልቁ ባለጸግነቱ በባንክ ያስቀመጠው ገንዘብ አይደለም፣ ክርስቲያን የሆኑ ልጆቹ ናቸው። ለዚህ ነው ችግረኛ ነህ አይዞህ ግን ባለጸጋ ነህ የሚለው እግዚአብሔር። የተወደዳችሁ ክርስቲያኖች እግዚአብሔር እንደሚያይ እናይ ይሆን? እናንተ ስደተኞች ናችሁ። ከሀገራችሁ፣ ከሰፈራችሁ፣ ከቀያችሁ በብዙ ርቀት መጥታችኋል። አንዳንዶቻችሁ ከባድ በሆነ ኑሮ እዚህም አገር ቤትም እየኖራችሁ ይሆናል እያካፈላችሁ። በጣም ኑሮ ከባድ እንደሆነ ይታወቃል። ግን እግዚአብሔር እንዲህ ይላችኋል፣ ችግር ከቤተ ክርስቲያን ስላላስቀራችሁ፣ መከራ ከሃይማኖታችሁ እንድታፈገፍጉ ስላላደረጋችሁ፣ የኑሯችሁ መክበድ ከክርስቲያናዊ ስነ ምግባር ስላላወጣችሁ፣ ዛሬም እግዚአብሔር ላይ ስላልተለወጣችሁበት፣ ኑሮ ስደቱ የቱንም ያህል ቢከፋ ሃይማኖታችሁን ስላልተዋችሁ፣ ክርስትናችሁን ስላለቀቃችሁ፣ ይልቁንም በስደት ሀገር ስላጠበቃችሁ እግዚአብሔር ምን እንደሚላችሁ ስሙ። እኔ ላባብላችሁ ፈልጌ አይደለም። ባባብላችሁ ምንም አታረጉልኝም። ግን እግዚአብሔር እንዲህ ይላል፣ መቸገራችሁን አውቃለሁ፣ ግን አይዟችሁ ባለጸጎች ናችሁ ይላል እግዚአብሔር። እግዚአብሔር የሚላችሁን ካመናችሁ ድህነትና ባለጠግነት በሀብትና በንብረት ብዛት አይደለም። ደግሞ አለው ድህነትና ባለጸግነት የገንዘብ ጉዳይ አይደለም። እግዚአብሔር የሚያየው እንደሱ ነው። ባለጸግነትና ድህነት ምንድን ነው? ዮሐንስ አፈወርቅ ምን ይላል መሰላችሁ? በደንብ ነገሩን ለማስረዳት እንዲመች ድሃ የሚባለው ማን ነው ይልና፣ ድሃ የሚባለው ብዙ ፈቃዳት ያሉት ሰው ነው ይላል። ድሃ የሚባለው በቃኝ የማይል ሰው ነው ይላል። ድሃ የሚባለው ያየውን ሁሉ የኔ ካልሆነ የሚል ሰው ነው ይላል። ድሃ የሚባለው ስግብግብ ሰው ነው ይላል። ድሃ እንደሱ ነው፣ በቃኝ የማይል ብዙ ፈቃዳት ያሉት ፍላጎቶቹን መግዛት የማይችል ሰው እሱ ድሃ ነው። ባለጸጋስ ማን ነው? እንዲህ ይላል፣ ሃይማኖቱ የቀና እሱ ባለጸጋ ነው። በምግባር የጸና እሱ ባለጸጋ ነው። ትሩፋትና ጽድቅን የሚሰራ እሱ ባለጸጋ ነው። ክርስቲያኖች
የተባበሩት መንግስታት እንደሚነግረን ነው የምናምነው ወይስ ኃያሉ እግዚአብሔር እንደሚነግራችሁ ነው የምታምኑት? የተባበሩት መንግስታት በቀን የሆነ ነገር ካልበላችሁ ደሃ ናችሁ ይላችኋል። የሆነ ካሎሪ ካልጨረሳችሁ ደሃ ናችሁ ብሎ ይመድባችኋል። የሆነ ጂዲፒ በአመት ካላመጣችሁ የደሃ ናችሁ ይላችኋል። እኛም አሜን እያልን እንኖራለን እንደ ክርስቲያን። ደሃ ማለት ፍላጎቶቹን መግዛት ያልቻለ ነው፣ ራሱን መግዛት ያልቻለ። የተወደዳችሁ ክርስቲያኖች እናንተ የሌሎችን እንጀራ ቀምታችሁ የምትኖሩ ሰዎች አይደላችሁ፣ ባለጸጎች ናችሁ። ብዙዎችን እያስለቀሱ የከበሩ ሰዎች ባለጸጎች ናቸው እንዳትሉ እንዴ። እናውቃለን። እዚህ እንኳን አይደለም እዛ የምኖርባት ሀገር ቀኑ ያለፈበትን ወተት እየሸጡ የሚከብሩ ሰዎች አሉ። የህፃናት ወተት ኤክስፓየር ዴት እየቀየሩ እና እነዚህን ሰዎች ዓለማችን ባለጠጋ ትላቸዋለች። ይሄ ባለጠግነት ይመስላችኋል? ሰው እየገደሉ የጦር መሳሪያ እየሸጡ ሀገራት እያጣሉ ህፃናትን ከትምህርት ገበታ ከነቢጃማቸው ወደ ጦርነት እየላኩ ይሄ ዓለም እየበለጸገ ያለው እንደዚህ በሰው ሞት እየቀለደ አሁን እነዚህ ባለጸጎች ናቸው። ድግምት እየደገሙ የሰው ሀብት በርቃናቸውን እየሄዱ እየሰለቡ ሀብት ያፈሩ አሁን እነዚህ ባለጸጎች ናቸው ልትሉ ነው? አራጣ እያበደሩ አመንዝረው እየኖሩ በሰውነታቸው ገንዘብ እየሰሩ ብዙ ግፍ እየሰሩ እንዴ 200 እና 300% የሚያተርፉ ነጋዴዎች በሰው ልጅ ላይ እግዚአብሔር በፈጠረው ላይ አሁን ባለጠጎች ስትሉ አታፍሩ? ባለጸጋ ማን ነው? ደሃ ማን ነው? የተወደዳችሁ ክርስቲያኖች እግዚአብሔር ባለጸጋ ይለዋል። ማን? አሁን ያነበብኩላችሁ ፖሊካርፐስ። ለምን? ሃይማኖቱ ስለጸና፣ ምግባሩ ስለቀና፣ ትሩፋት ስለሚሰራ፣ በሰማዕትነት ስላለፈ። እናንተ በብዙ ስደት፣ በብዙ ብርዶች፣ በብዙ ሙቀቶች፣ በብዙ እንግልቶች መካከል ልጆቻችሁን ክርስቲያን ለማድረግ የምትታገሉ ሆይ እመኑኝ ባለጸጎች ናችሁ። ባለጸጎች ናችሁ። ክርስቲያን ባለጸጋ ባለጸጋውን እግዚአብሔር ይዞ የሚኖር ነው። ባለጸግነትና ድህነት ምንድነው? እንደሱ ነው። የተወደዳችሁ ክርስቲያኖች ፎርብስ መጽሔት ላይ ያውቃችሁ ይችላል። የእግዚአብሔር መዝገብ ግን ካወቃችሁ ይበቃችኋል። እደግመዋለሁ። እነዛ የዓለማችን የዝነኞችና የባለጸጎች መጽሔት ፎርብስ መጽሔት ላይ ያውቃችሁ ይችላል። የዘላለም ሕይወት መዝገብ ላይ ግን ከተጻፋችሁ እናንተ ባለጸጎች ናችሁ። ምንድነው ባለጸግነት? ምንድነው ድህነት? እንደሱ ነው መረዳት። እንደሱ ነው መረዳት። ሁሉ ያለውን የያዘ ሁሉ አለው። የኔ የሆነው ሁሉ የእናንተን የተባለ ባለጸጎች ነን እኛ። የምንነካው የሚለመልም ነን እኛ፣ አልተጠቀምንበትም እንጂ። መቸገርህንም አውቃለሁ። እየሌለህ ለቤተ ክርስቲያን እንደምትሰጥም አውቃለሁ። ከልጆች አፍ እየነጠቅ አስራት በኩራት እንደምታወጣም አውቃለሁ። እዚህ እየተጠበስክ የምትሰራውን ገጠር ላለች ቤተ ክርስቲያንም እንደምትረዳ አውቃለሁ። እዚህ ያሉ አባቶችህን እንደምታግዝ አውቃለሁ። ቤተ ክርስቲያንም እንደምትሰራ አውቃለሁ። ለትውልድና ትውልድ ክርስትናን የሚያቋርጡትን መቅደስ የሚዘጉትን አንተ እየከፈትክ እንደሆነ አውቃለሁ። መቸገርህን አውቃለሁ። ግን ባለጸጋ ነህ። ባለጸጋ ልጆችን በዚህ ዓለም እንዳይበሉ በሰይጣን እንዳይያዙ እየታገልክ ነው። አንተ ባለጸጋ ነህ። መቸገርህን አውቃለሁ። ግን ባለጸጋ ነህ። ባለጸጋ ነህ። እንደሱ ነው የሚለው እግዚአብሔር። ባለጸጋ ነህ። ሌላ አንድ ሰው ደግሞ የተወቀሰ አለ። ትንሽ ሰዓት ስላሳለፍን ቀስ ብዬ ወደ መጠቅለያው እሄዳለሁ። ራእይ ምዕራፍ 2 ላይ የሰርምኔስ ሊቀ ጳጳስ ፖሊካርፐስ መቸገርህን አውቃለሁ ግን ባለጸጋ ነህ ያለው ችግር ሀብትን እንጂ ክርስትናቸውን ስላላሰጣቸው ነው። ሺህ ጊዜ ተቸገሩ፣ ክርስትናቸውን ግን አትተው። ሺህ ጊዜ ተራቡ፣
ሥጋውንና ደሙን ከመቀበል ግን አታስታጉሉ። 1000 ጊዜ ተንገላቱ፣ ማኅተባችሁን ግን አትበጥሱ። 1000 ጊዜ ተባረሩ፣ ከቤተ መቅደስ ግን አትጥፉ። ችግር ሀብት ነው እንጂ የሚያሳጣችሁ የምትፈቅዱለት ኢየሱስ ክርስቶስን እንዲያሳጣችሁ እንዳትፈቅዱለት። መቸገራችሁን አውቃለሁ፣ ነገር ግን ባለጸጎች ናችሁ። ይህን የሚለው እግዚአብሔር ነው። ራዕየ ዮሐንስ ምዕራፍ 3 ላይ ልውሰዳችሁ፣ ነገሬን ለማሳጠር። ይሄ ደግሞ የሎዶቅያ ቤተ ክርስቲያን አለቃ ነው፣ ጳጳስ ነው፣ የመንጋው ጠባቂ ነው። እሱ የሚኖርና እሱ የሚመራት ቤተ ክርስቲያን ደግሞ ሎዶቅያ በጣም ባለጸጋ ቦታ ናት። የዚህ የባህር እንቅስቃሴ ንግድ ስላለባት እዛ የሚኖሩት ክርስቲያኖች እና ጳጳሱ በጣም ሀብታሞች ናቸው፣ ገንዘብ አላቸው እና የናጠጠ ኑሮ ነው የሚኖሩት። የከፍተኛው መደብ አባላት ሁሉ ሆነው የፖለቲካ መሪነቱንም ሁሉ ጨብጠው ነበር ክርስቲያኖቹ። እና እነሱን ምን አላቸው መሰላችሁ? እግዚአብሔር በሞቴ ስሙኝ፣ በጣም እኮ ፍራንክ አላቸው፣ በእናንተ ፓውንድ ነው ይባል አላቸው። ግን ምን እንዳላቸው ስሙ። እንዲህ ይላቸዋል፣ ጎስቋላ፣ ደሃ፣ ምስኪን፣ እውር፣ የተራቆትክ መሆንህን ስለማታውቅ በሞቴ ስሙኝ። ባለጸጋውን ደግሞ ደሃ አለው። እነዚህ በሎዶቅያ ያሉ ምዕመናን የሐር ልብስ ነው የሚለብሱት፣ በጣም ሀብታሞች ናቸው። የተራቆትክ አላቸው። እነዚህ በሎዶቅያ ያሉ ምዕመናን የአይን ክሊኒክ አላቸው። አይናቸውን ለማጥራት ኩል እስከ መኳል ይደርሱ ነበር፣ ግን ክርስቲያኖች ናቸው። እና ምን አላቸው? እውር አላቸው። በጣም ሰው ይከባቸዋል። ማህበራዊ ኑሯቸው በጣም የደረጀ ነው፣ ግን ምስኪን አላቸው። ከፍ ብለን ደግሞ ልናገር ከተባለ በጣም ሲነኳቸው ፊታቸው ቷሊል የሚመስል በጣም ልስልስ ያሉ የተመቻቸው ናቸው። ጎስቋላ ግን አላቸው። ባለጸጎቹን ድሃ፣ የተመቻቸውን ጎስቋላ፣ ሰው የከበባቸውን ምስኪን፣ ሐር የሚለብሱትን የተራቆትክ፣ ባለጠጎቹን ድሃ ለእግዚአብሔር። ለምን ያኛው ድሃውን ባለጸጋ ክርስቲያኖቹን ድሃ ለምን አላቸው ካላችሁኝ፣ በሀብታቸው ምክንያት እግዚአብሔርን ችላ ብለውታል። እግዚአብሔርን በግድ የለሽነት ማምለክ ጀምረዋል። እግዚአብሔርን የከለታት አንድ ቀን ወዳጅ አድርገውታል። እግዚአብሔር ችግር ካልመጣ የማይፈልግ ጌታ አድርገውታል። እግዚአብሔር ሲቸግረው ብቻ የሚፈልግ የችግር ቀን ወዳጅ ብቻ አድርገውታል። አይፈልጉትም ገንዘብ ስላላቸው ምዕመናን። ለዚህ ነው ገንዘብ ነው እንጂ ያላቸው ስለ ክርስቶስ ግንዛቤ ስለሌላቸው ባለጸጎቹን ድሆች ድርብርብ አድርገው የሞቃቸውን በራቆት የምትኖሩ ብሎ ገሰጻቸው። ምዕመናን ገንዘብ ሕይወት አይደለም። ሕይወት እግዚአብሔር ብቻ ነው። የዚህ መልክ ኃላፊ ነው። ዘመኑም ደግሞ አጭር ነው። ያዝነው ስንል የሚሄድ ነው። ከያዙት የማይለቀቅ ሀብት ኢየሱስ ክርስቶስ እግዚአብሔር ነው። በጣም ሀብታሞች ናቸው፣ ነፍሳቸው ግን ተጎድታለች። ገንዘብ ያሳድዳሉ፣ ክርስቶስን ግን አጥተውታል። በጣም ብዙ የደረጃ ሀብት አላቸው፣ ከመንፈስ ቅዱስ ስጦታዎች ግን ተራቁተዋል። እርስ በርስ በጣም ይተዋወቃሉ፣ ህብረታቸው የጠነከረ ነው። ከቅዱሳን ህብረት ግን የተቆረጡ ናቸው። እና ምን አላቸው? ምስኪን አላቸው፣ ድሆች አላቸው፣ የተራቆቱ አላቸው። በሎዶቅያ ያሉ ምዕመናን እንደዚህ ናቸው። አደራችሁ ገንዘብ ብቻ ስታጠራቅሙ እግዚአብሔር እንዳያመልጣችሁ። ኑሮዬ ስትሉ የዘላለም ኑሮ እንዳያልፍባችሁ። ወረቀቴ ስትሉ የዘላለም መዝገብ ላይ ሳትጻፉ እንዳትቀሩ። እንጀራ ስትሉ
እዚህ የሚፈተተው እንጀራ እንዳያመልጣችሁ። ዘመኑ አጭር ነው። ጻድቁም ወደፊት ይጽደቅ፣ ርኩሱም ወደፊት ይርከስ። ዘመኑ አጭር ነው ይላል እግዚአብሔር ቃል። እንዳይረፍድባችሁ። መቸገርህን አውቃለሁ፣ ነገር ግን ባለጸግነትና ድህነት ምንድን ነው? ቅዱስ ዮሐንስ አፈወርቅ ለመጠቅለያ እንዲመቸኝ ፍጻሜውን ሳታዩ ማንንም እድለኛ ማንንም መከረኛ እንዳትሉ ይላል። ፍጻሜውን ሳታዩ እውነተኛ ባለጸግነትና እውነተኛ ሀብታምነት የሚታወቀው ከሞት በኋላ ባለው ፍጻሜ ነው። አሁን ማንም አይታወቅም። እየሰማችሁኝ ነው? እንግሊዝ ትሁን ኢትዮጵያ ሀብታም ገና አይታወቅም። እየሰማችሁኝ ነው? ከፍጻሜው በኋላ ነው የሚታወቀው። ይብላኝ ፍጻሜው ባይኖር ኖሮ እንደዚህ እንደተሰደድን፣ ይብላኝ እንደዚህ እንደተንከራተትን። ተስፋችን በሰማይ የሚኖረው ሀብት እንዳላችሁ ታውቃላችሁ ይላል ቅዱስ ጳውሎስ። ለራሳችሁ በሰማይ ገንዘብ እንዳላችሁ ታውቃላችሁ ይላል። እና እየተራባችሁ እናንተ ቤተክርስቲያን እየሰራችሁ ነው። በጣም ባለጸጎች ናችሁ። ምንም ፊታችሁ ስለቆምኩ አይደለም፣ የትም ቦታ ሄጄ የምመሰክረው ነው። እየተቸገራችሁ ቤተክርስቲያንን እየተከላችሁ ነው። እናንተ ባለጸጎች ናችሁ። እናንተ እየወደቃችሁ የክርስትና ሕይወትን እያስቀጠላችሁ ነው። እናንተ ባለጸጎች ናችሁ። እንዲህ ባለው ከባድ ሕይወት ውስጥ እየተቃጠላችሁ የእግዚአብሔርን ስም በባዕድ ምድር እየጠላችሁ ነው። በጠሉት መካከል ክርስትናን በጠሉት መካከል ክርስትናን እያስወደዳችሁ ነው። እንዲህ ባለ ምድረ በዳ እግዚአብሔርን እያስታወሳችሁት ነው። እንዳትረሱ። ቀለል አድርጋችሁ ታዩት ይሆን? እግዚአብሔር እንዲህ ይላችኋል፣ በምድረ በዳ ዘር ባልተዘራበት ስፍራ እንደተከተልሽኝ አስቤያለሁ ይላል። እግዚአብሔር ያስባችኋል። እንዳትረሱ። እንዲህ ባለው ምድረ በዳ የቀደሳችሁ፣ እንዲህ ባለው ምድረ በዳ ያገለገላችሁ፣ እንዲህ ባለው ምድረ በዳ እግዚአብሔርን የተከተላችሁ እንዳትረሱ። እግዚአብሔር አይረሳችሁም። ስለ ስሙ ያሳያችሁትን ፍቅር ይረሳ ዘንድ እግዚአብሔር አመፀኛ አይደለም ይላል ቅዱስ ጳውሎስ ዕብራውያን ምዕራፍ 6 ላይ። ለስሙ ያሳያችሁትን ፍቅር፣ ለቤቱ ያሳያችሁትን አገልግሎት፣ ቅዱሳንን ለማገልገል የተጋችሁትን ትጋት እግዚአብሔር ይረሳ ዘንድ አመፀኛ አይደለም። እግዚአብሔር አይረሳው፣ ያስበዋል። ነቅንቆ ጠቅጥቆ ያስታቅፋችኋል። እናንተ ጥቂት ሰጣችኋል፣ እግዚአብሔር ብዙ ይሰጣችኋል። እናንተ ይህን ቤት ተክላችኋል፣ እግዚአብሔር የዘላለም ቤት ተክሎላችኋል። እንዳትረሱ። እግዚአብሔር አይረሳው፣ እግዚአብሔር አይረሳው። እንኳን የእናንተን ይህን ያክል በምድረ በዳ ቤተ ክርስቲያን ለመግዛት ለመትከል የምታደርጉትን ዋጋ መክፈል አይደለም፣ ቀዝቃዛ ጽዋ ውሃ የሚያስብ አምላክ ነው። እግዚአብሔር ያስባችኋል። ድሆች ነን ብላችሁ ኩርመት ጭርመት አትበሉ። እግዚአብሔርን ያህል ጌታ ይዛችኋል። ቀና ቀና በሉ። ቅዱስ ጳውሎስ ድሆች ስንሆን ብዙዎችን ምን እናደርጋለን? ባለጸጋ እናደርጋለን። እናንተ ናችሁ ለዚች ምድር እየሰጣችኋት ያላችሁት። ባይገርማችሁ እነሱ ያስጠለሏችሁ ሊመስላችሁ ይችላል። እመኑኝ፣ ጸሎት እየጸለያችሁ መስዋዕት እየሰዋችሁ እንዲህ ባለው ምድረ በዳ ረድኤተ እግዚአብሔርን እያቀረባችሁ እንደሆነ ይሰማኛል። እናንተ ናችሁ እያስጠለላችኋቸው ያላችሁ። አላውቅም፣ ወደፊት ምናልባት እናንተ ቪዛው ልትጠይቁ ትችላላችሁ፣ ወደ ኢትዮጵያ የምትልኩ። ውሸት አይደለም። የእግዚአብሔር እውነት በፍጻሜው ሲገለጥ እንደዚህ ነው። ችግረኛ ነህ፣ ነገር ግን ባለጸጋ ነህ። ደሃ ነህ፣ ነገር ግን ባለጸጋ ነህ። የመቄዶንያ ክርስቲያኖች ሲባል ሰምታችሁ ታውቃላችሁ? እዚህ ሁለተኛ ቆሮንቶስ መልእክት ላይ አሉ። መቄዶንያ የሚባለው የት ነው የምታውቁት? የት ነው የሰማችሁት? ላምበረት ቢኒያም አይደል? ዶክተር ቢኒያም ዛንዋር ታውቁት? እሱ ኮፒ ያደረገው ከዚህ ከሁለተኛ ቆሮንቶስ። የመቄዶንያ ክርስቲያኖች በጣም ምርጥ ድሆች ነበሩ። እየሰማችሁ ነው? ደረጃ አንድ ድሆች ነበሩ የመቄዶንያ ክርስቲያኖች፣ ግንስ በጣም ለጋሶች ናቸው። እና ቅዱስ ጳውሎስ ያመሰግናቸው ምን ብሏል መሰላችሁ? በሞቴ ባነበው ደስ ይለኛል እንዳላበላሸው። እኔ በጣም ስለሚመስጡኝ ሁሌ ያነበዋለሁ። ምን ይላል? የድህነታቸው ጥልቅነት ጨርሻለሁ። እሺ አይዟችሁ፣ ቱ ላይ ነው የምንወጣው። ከቱ በፊት እንጨርሳለን።
ከቱ በፊት 4 መዝሙር ወይም ዘምርም እንችላለን። እንዲህ ይላል የድህነታቸው ጥልቅነት ይላል የልግስናቸውን ባለጸግነት አብዝቶታል። እየሰማችሁ ነው? የመቄዶንያ እኮ ክርስቲያኖች ናቸው። የድህነታቸው ጥልቅነት የልግስናቸው ባለጸግነት አብዝቶታል ይላል። ባለጸጎች ናቸው በምን? በመለገስ። ግንስ ችግረኞችና ድሆች ናቸው። መከራ ወርዶባቸዋል። ደግሞ የገንዘብ ችግር ልክ እንደናንተ ችግረኞች ልትሆኑ ትችላላችሁ። በመለገስ ግን ባለጸጎች ናቸው። ክርስትና እኮ እዚህ ያለ፣ መንፈሳዊነት እኮ እዚህ ያለ፣ ተጋድሎ እኮ ይሄ ተጋድሎ እኮ ነው። ገድል እኮ ነው። ወደፊት የሚመጣው ትውልድ ይሄን ገድላችሁን ይጽፍላችኋል። እንዳትጠራጠሩ። እንደ አቅማቸው መጠን ከአቅማቸው የሚያልፍ እንኳን ወደው እንደሰጡ እመሰክርላችኋለሁ። ጳውሎስ እኮ ነው የሚመሰክረው። እንደ አቅማቸው እኮ አይደለም፣ ከአቅማቸው። እዚህ ውስጥ አሁን ከአቅማችሁ በላይ እያረጋችሁ እንዳለ እግዚአብሔር ያውቀዋል። እንደ መቄዶንያ ክርስቲያኖች እግዚአብሔር ያውቀዋል፣ እግዚአብሔር ይቆጥረዋል። ለቅዱሳን በሆነው አገልግሎት እንዲተባበሩ ይህን ቸርነት በብዙ ልመና ከኛ ይለምኑ ነበር። ድሆች ናቸው፣ መከረኞች ናቸው። ግን ምን ይላሉ? ገንዘብ እንስጥ እባካችሁ እያሉ እየተለመኑ አይደለም፣ ጨረታ እየተጫሩ አይደለም፣ እየለመኑ ምን እናርግ? እናዋጣ፣ ገንዘብ እንስጥ። የተገላቢጦሽ የመቄዶንያ ክርስቲያኖች ባለጸጎች ነበሩ። በምን? በልግስና። ድሆችና መከረኞች ነበሩ። ልጨርስ። ሲና ምትል አንድ መጽሐፍ አያሌው ዘኢየሱስ የጻፋት አንድ ታሪክ፣ ጣፋጭ ታሪክ አይቻለሁ። ከዚህ ጋር አብሮ ይሄዳል። በእሷ ለድምድም አንድ ሸለቆ ያለበት ነፋሻማ አየር ቆንጆ ቦታ አንድ ባለጸጋ የሰው ሽታ አስጠልቶት አንድ ባለጸጋ ቆንጆ ቤት ሰርቶ ይኖራል። በጣም የናጠጠ ባለጸጋ ነው። የሰው ሽታ ጠልቶ ነው ወደዛ የወጣው። አንድ ምስኪን ጩርቄ ድሃ መናኒ ባህታዊ ደግሞ እዛ ሸለቆ አካባቢ ለጸሎት ይመቻል ብሎ አንድ ጥሻ ውስጥ ወድቋል። ወጣ ወጣ ሲል አንዳንድ ቀን ያዩታል። ባለጸጋው ሸለቆ አካባቢ፣ ያ መናኒ ባህታዊም ጩርቄ ድሃም ሸለቆ አካባቢ ይኖራል። ከዕለታት አንድ ቀን አንድ እግዚአብሔር ሰው በዛ ሲያልፍ እዚህ ሸለቆ ውስጥ ያለው ባለጸጋ በዚህ ሌሊት ይሞታል ብሎ ትንቢት ተናግሮ ሄደ። ይሄ ትንቢት ማጆሮ ይደርሳል። በባለሟሎቹ አማካኝነት ባለጸጋው ጆሮ ይደርሳል። ሌሊቱ ሙሉ ሲጨነቅ ሲጠበብ አደረ ባለጸጋው። ለምን ሊሞት ነው። ከዛ ምን አረገ? ሰው እየጠራ ሀብቱን ሲያካፍል ሲሰጥ ሊሞት ስለሆነ ሀብቱን ምን ማድረግ መስጠት ጀመረ። ከሌሊቱ 8 ሰዓት አልሞተም፣ ሀብቱን ይሰጣል። ከሌሊቱ 10 ሰዓት አልሞተም፣ ሀብቱን ይሰጣል። ከሌሊቱ 11 ሰዓት ተኩል አልሞተም፣ ሀብቱን በተነ። ጭርስ አረገና 12 ሰዓት ላይ አጠናቀቀ። ልሞት ነው ብሎ እየተጋፈጠ ባዶ ቤት እየተንጎራደደ ሞት የለም፣ ነጋ። ሞት የለም። ውሸታሞች ንብረቴን አስፈጁኝ እያለ ወደ ሰገነቱ ላይ ወጣ ሲል አንድ የሞት ድምፅ ሰማ፣ ለቅሶ። እዛ ሸለቆ ውስጥ ያለው ባለጸጋ የሞተው ማን ነበረ? ባህታዊ። እና እጀር የሚያውቁት ባለጸጋ እሱን ነው። እግዚአብሔር የሚያውቀው፣ የእግዚአብሔር ሰው የሚያውቀው ባለጸጋ ማን ነው? እንደሱ ነው። እግዚአብሔር ከላይ የሚያየው እንደሱ ነው። እናንተ እንደዚህ አትዩ። መቸገርን አውቃለሁ፣ ነገር ግን ደክሟችሁ አላውቃለሁ። ሳትደክሙልኝ ግን አልወርድም። በእውነት እጅግ የተመሰገናችሁ እዚህ ማይቻለሁ፣ እዛም አይቻለሁ። ከአባቶቻችሁ ጀምሮ በጣም አስደናቂ ለብዙ ቦታ ሊመሰከርለት የሚገባ ማሳያ የሆነ ቦታ ነው እና ስለምታደርጉት ሁሉ እግዚአብሔር ብድራቱን ዋጋውን ይክፈላችሁ። የልጆቻችሁ ወላጆች ያደርጋችሁ። እንደዚህ ያለች ቤተክርስቲያን አትገኝም፣ የትም ቢሄዱ አይገኝም። እና የዚህች ቤተክርስቲያን ልጆች በመሆናችን እግዚአብሔር እናመሰግናለን። ክንዶቻችሁን አበርቱ፣
አትዛሩ። ደግሞ መግዛት ብቻ አይደለም፣ በደንብ ልጆቻችሁን እየሞላችሁ። አንዳንዴ ህንፃ ቤተ ክርስቲያን ይገነባና ሰው ይፈርሳል። እየሰማችሁ ነው? ሰው ላይ እየሰራችሁ የሚረከብ ትውልድ፣ የገዛችሁትን የሚያጸና ያጸናችሁትን የሚያሰፋ ትውልድ እየሰራችሁ ገንብተን ተሳላሚ፣ ሰብከን ሰሚ፣ ተርጎመን ፈጻሚ እንዳናጣ ልጆችም ላይ ደግሞ እየተጋችሁ በቅርቡ በእርግጠኝነት እርግጥ ትንሽ ቁጥር ነግረውኝ ነው ደግሞ ነብይ መሆንክ ጀመር እንዳትሉ ፈውሰኝ እንዳትሉ እንጂ እንደምትገዟት ያስታውቃል ፈገግታችሁ ሁሉ። ምክንያቱም ችግረኞች ናችሁ፣ ግን እንደ መቄዶንያ ክርስቲያኖች የለገሰና ባለጸጎች ናቸው። ያስፈጽማችሁ። እግዚአብሔር ይስጥልን። አሜን። ይቆያል። ፍቅር ባረከኝ በሕይወቴ በዘመኔ፣ ፍቅር ባረከኝ በሕይወቴ በዘመኔ። እግዚአብሔር ለኔ መድኃኒቴ፣ ፍቅር ባረከኝ በሕይወቴ በዘመኔ፣ ፍቅር ባረከኝ በሕይወቴ በዘመኔ።
እያጀቧት አረገች ወደ ገነት ማርያም አረገች አረገች ወደ ገነት ማርያም አረገች አረገች ወደ ገነት የሰማይ መላእክት በእልልታ እያጀቧት አረገች ወደ ገነት የሰማይ መላእክት በእልልታ እያጀቧት አረገች ወደ ገነት ማርያም አረገች አረገች ወደ ገነት ማርያም አረገች አረገች ወደ ገነት የሰማይ መላእክት በደስታ እያጀቧት አረገች ወደ ገነት የሰማይ መላእክት በደስታ እያጀቧት አረገች ወደ ገነት አንደበት የሚያወጣ የምስጋናን ቅኔ የአምላክን ማዳን አይቻለሁ ባይኔ በገባኦን ሰማይ ፀሐይን ያቆመ ዛሬም ጎብኝቶኛል እየደጋገመ ልምታ አንደበት የሚያወጣ የምስጋናን ቅኔ ልምታ ለመድኃኒዓለም እያላችሁ በገባኦን ሰማይ ፀሐይን ያቆመ ዛሬም ጎብኝቶኛል እየደጋገመ ወጥመድ ተሰበረ እኔም አመለጥኩኝ ከኃጢአት ፍላጻ ከሞት አተረፈኝ የአናብስቱን አፍ በኃይሉ የዘጋ የዳንኤል አምላክ ይኖራል ከእኛ ጋር የሚያውቃ የምስጋናን ቅኔ ድምፃችሁ ከፍ አድርጉ ልል አይቻልም በገባኦን ሰማይ ፀሐይን ያቆመ እየደጋገመ በዳዊት ምስጋና በያሬድ ዝማሬ ከቅዱሳን ጋራ ልዘምር አብሬ እርሱን ሳመሰግን ሜልኮል ብስቅብኝ ለጌታዬ ክብር እዘምራለሁ አንደበት የሚያወጣ የምስጋናን ቅኔ በገባኦን ሰማይ ፀሐይን ያቆመ እየደጋገመ አስፈሪው ነበልባል እሳቱ ቢነድድ ለጣዖት እንድሰግድ ነገሥታት ቢያውጁ ሁሉም ቢተወኝም ቢጠላኝም ዓለም ጽናት ይሆነኛል ጌታ መድኃኒዓለም አንደበት የሚያወጣ የምስጋናን ቅኔ ልምታ ይገባው በገባኦን ሰማይ በገባኦን ሰማይ ፀሐይን ያቆመ ወጥመድ ተሰበረ እኔም አመለጥኩኝ ከኃጢአት ፍላጻ ከሞት አተረፈኝ የአናብስቱን አፍ በኃይሉ የዘጋ የዳንኤል አምላክ ይኖራል ከእኛ ጋር የሚያወጣ የምስጋናን ቅኔ የአምላክን ማዳን አይቻልም ድምፃችሁን ለእሱ ክብር አውጡ በገባኦን ሰማይ ፀሐይን ያቆመ የቶኛል እየደ በዳዊት ምስጋና በያሬድ ዝማሬ ከቅዱሳኑ ጋር ልዘምር አብሬ እርሱም ሳመሰግን ሜልኮል ብስቅብኝ ለጌታዬ ክብር እዘምራለሁኝ
የምስጋና ቅኔ የአምላኬን ማዳን አይቻለሁ ባይኔ ግርማውን ሰምታ ሶኛል እየደጋገመ አረገች በስብሐት አረገች በእልልታ በስብሐት ድግ ብለን ዘመን አረገች በስብሐት በእልልታ አረገች በስብሐት ለእመቤታችን ዕርገት ማለት ምን እያላችሁ ባት በእልልታ አረገች በስብሐት በእልልታ እየዘመሩላ መላእክት በደስታ አረገች በስብሐት በእልልታ እየዘመሩላ መላእክት በደስታ አረገች በስብሐት በእልልታ አረገች በስብሐት አረገች በእልልታ በስብሐት በእልልታ አረገች በስብሐት አረገች በስብሐት እጃችሁ ከፍ ያርጋችሁ በእልልታ አረገች በስብሐት የጻድቃን እመቤት የጻድቃን የኃጥአን ተስፋ የኃጥአን ተስፋ አረገች በስብሐት በእልልታ የጻድቃን እመቤት የኃጥአን ተስፋ አረገች በስብሐት በእልልታ አረገች በስብሐት አረገች በእልልታ በስብሐት በእልልታ አረገች በስብሐት አረገች በስብሐት አረገች በእልልታ በስብሐት በእልልታ አረገች በስብሐት እየዘመሩላት መላእክት በደስታ መላእክት በደስታ አረገች እየዘመሩላት መላእክት በደስታ አረገች በስብሐት የተወደደ ባል